አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በነገራችን ላይ በቤተክርስቲያናችን ጉልባን ስለበላን አንጸድቅም ስላልበላንም አንኮነንም። መምጣት ላልቻለ ሰው የንስሐ አባቶች በረከቱን እንዳያጣው ወደ ቤቱ ይዘውለት ይሄዳሉ፣ የምስራች ይነግሩታል። ችግር የለውም። ቄጠማ ይዞ ቃጭል እየተመታ በየቤቱ መዞርና ገንዘብ መሰብሰብ ግን በልማድ ይመጣል። ስብሐትም አይባልም። በአደባባይ በማዕድ ጊዜ ስብሐት ለአብ ተብሎ ጸሎት አይጸለይም። ምክንያቱም በስብሐት ውስጥ አንድ የምንጸልየው ጸሎት ስላለ ነው። ክርስቶስ የተሸከመው የሚሰቀልበት መስቀል፣ ይስሐቅ የሚሰዋበትን እንጨት ነው ተሸክሞ ይሄዳል። በሕማማቱ ሰሞን የሰራነውን ኃጢአት በሙሉ ለካህኑ እየተናገርን ይፍቱኝ የምንልበት አይደለም። ንስሐ ሳይገባ በወይራ ቅጠል ብቻ ዓርብ ዕለት ብቻ መጥቶ ማለት ነው የሚሰረይ ወይም ጀርባውን ቸብ ስለተደረገ የሚፋካ ኃጢአት በቤተክርስቲያናችን አስተምሮ የለም። ይስሐቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ለዛ ቅጽበት ማለት ነው። ሁለት አይነት የአክፍሎት ስርዓቶች ወይም ቀኖች እንዳሉ ማስቀመጥ ወዳሉ። ይህንን የጀመሩት ሴቶቹ ናቸው። ቄጤማ ግን በፍጹም መነገጃ መሆን የለበትም። ከቅርብ ጊዜ በኋላ በልማድ አስፋልቱን የሞሉ የጠመጠሙ ሰዎች ከበሮና ቄጤማ ይዘው በየቡና ቤቱ በየግሮሰሪው በየጠጅ ቤቱ የሚገኙ ሰዎች ማየት ጀምረናል። ይሄ አጉል ልማዶች ይኖራሉ። ዓርብ ዕለት ፍራሽ ይዞ መምጣት፣ ስሊፒንግ ባግ ይዞ መምጣት፣ የምንተኛበት ነገር ይዞ መምጣት፣ ቀዝቃዛ ውሃ ይዞ መምጣት በፍጹም ይሄ ክልክል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልማድና ክርስትና ይዞት የመጣው ጉዳይ ስለ ሰሞነ ሕማማት ይሆናል ማለት ነው። ስለዚህ ሰሞነ ሕማማት በልማድና ክርስትና ምን ይመስላል የሚለውን እንመለከታለን። በመጀመሪያ ሕማማት ማለት ምን ማለት ነው የሚለውን ማየት ያስፈልጋል። ሕማማት ከቃሉ ስንነሳ ሐመ የሚለው ቃል ነው መነሻ ግሱ። ሕማም ህመም ይላል፣ ወይም ሐመ ታመመ፣ ሕማም ህመም ይልና ህሙም ማለት የታመመ ይሆናል። ሕማማት ማለት ህመሞች ማለት ነው በአማርኛው ትርጉሙ። ቃላዊ ፍቺው በቀጥታ ወይም በቁሙ ሕማማት ወይም ሕማም ማለት በሽታ፣ ሐዘን፣ ጭንቀት፣ መከራ፣ ልቅሶ፣ ሞት የሚለውን ፍቺ ያመጣል ማለት ነው። ይሄ በአለቃ ኪዳነ ወልድ ክፍሌ የአማርኛ መዝገበ ቃላት መጽሐፋቸው ላይ ተጽፎ የምናገኘው ነው። መነሻው ግን የቃሉ መነሻ ወይም ሕማማት የሚለው ቃል መነሻ መጽሐፍ ቅዱስ ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ስንመለከት ውእቱ ነሳ ደዌነ ወጾረ ሕማመነ ወበእንቲአነ ሐመ ይላል። ይሄ ማለት ምን ማለት ነው? በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። ስለዚህ ሕማማት የሚለው ቃል ወይም ሕማም የሚለው ቃል መጽሐፍ ቅዱሳዊ ነው። ይሄ የእኛን ሕማም የእኛን ደዌ ተሸከመ ብሎ የሚገልጸው ኢሳይያስ ከ700 ዘመን በፊት ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን ነው። በኋላ በዝርዝር እንመለከተዋለን። ሕማማት በቤተ ክርስቲያን በዋናነት በአብይ ጾም የመጨረሻው ዕለታት ወይም የመጨረሻው ሳምንት ላይ ይታሰባል ወይም ይከበራል። ግን ቤተክርስቲያን ሁልጊዜም ሕማማተ ክርስቶስን ታስባለች። በጸሎቷ፣ በቅዳሴዋ፣ በሰዓታቷ፣ በኪዳኗ ሁልጊዜም ታስበዋለች። ይልቁንም በቅዳሴያችን ጊዜ ሕማሙን መከራውን እንድናስብ የቤተክርስቲያን አባቶቻችን ስርዓት ሰርተውልናል። በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ስናነብ ይህንን እንጀራ በበላችሁ ጊዜ ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 22 ላይ የተናገረውን ቅዱስ ጳውሎስ እየተረጎመልን ነው። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሕማም ከተባሉት ውስጥ አንዱ ሞቱ ነው እና ሕማሙን ወይም ሕማማቱን ወይም ሞቱን ትናገራላችሁ ይላል። ታዲያ በቅዳሴያችንም ይህንን ቃል ወስደው ሊቃውንቱ በቅዳሴያችን ነዜኖ ሞተከ እግዚኦ ወትንሣኤከ ቅድስተ፣ አቤቱ ሞትህን ቅድስት ትንሣኤንም
እንናገራለን ብለን በቅዳሴያችን ሁሉ ጊዜም እናስበዋለን። በሰሞነ ሕማማት ምን ይደረጋል የሚለውን እንመልከት። በጥቅሉ በሰሞነ ሕማማት ቤተክርስቲያናችን እኛም 3 ዋና ዋና ጉዳዮችን እንከውናለን። ይሄንን ምናልባትም በስዕል ለማስቀመጥ የ3 ማዕዘን ቅርጽ ብታመጡ ወይም 3 ማዕዘን ብትስሉ አንደኛው ማዕዘን ላይ የ5500 ዘመን የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን መከራውን በመናስብበት በዚህ በሰሞነ ሕማማት ማለት ነው። አንደኛው ማዕዘን ላይ 5500 ዘመንን እናስባለን። ሁለተኛው ማዕዘን ላይ ደግሞ የክርስቶስ መከራን እናስቀምጣለን። ሶስተኛው ማዕዘን ላይ ደግሞ የኛን ኃጢያት የኛን በደል የምናዘክርበት የምናስታውስበት ነው ማለት ነው። ይሄንን በግልጽ ወይም በዝርዝር ለማስቀመጥ 3ቱን ማዕዘን እንዳትረሱ። የመጀመሪያው አናቱ ላይ የ5500 ዘመን መታሰቢያ ነው ማለት ነው። በዚህ በሰሞነ ሕማማት ውስጥ 5500 ዘመንን ያለፈውን የ5500 ዘመንን ኑሮ እናስታውስበታለን። ያ 5500 ዘመን ማለት ነው ዓመተ ፍዳ ዓመተ ኩነኔ ተብሎ የሚጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ ያልተወለደበት ማለት ነው። በዚያን ዘመን ቅዳሴ አልነበረም። በ5500 ዘመን ውስጥ ማለት ነው። በዚያን ዘመን ቅዱስ ስጋውና ክቡር ደሙ ወይም ቅዱስ ቁርባን አልነበረም። በዚያን ዘመን ጸሎተ ፍትሐት የሚባል ነገር የለም። በዚያ ዘመን በመስቀል መባረክ የለም። ራሱ መስቀል የተባረከበት የተገኘበት ወቅት ስላልሆነ ማለት ነው። በዚያን ዘመን በጥቅሉ ፍጹም ድህነት አልነበረም። ልክ እንደዚሁ በሰሞነ ሕማማትም በሕማማቱ ዕለታት ማለት ነው ቅዱስ ስጋውና ክቡር ደሙ አይፈተትም። ይሄ ማለት ቅዳሴ የለም ማለት ነው። ከዕለተ ሐሙስ በስተቀር ክርስትና የለም፣ ፍትሐት የለም፣ ማህሌት የለም፣ መስቀል መሳለም የለም፣ እግዚአብሔር ይፍታ የሚል ኑዛዜም የለም። ምእመናን ከዓመት እስከ ዓመት የሚያገኙትን የቅድስት ቤተክርስቲያን አገልግሎት ወቅታዊ በሆኑ አገልግሎቶች ይተካሉ ማለት ነው። እነዛን አገልግሎቶች አያገኟቸውም። እነዚህ ወቅታዊ የሆኑ አገልግሎቶች አሉ ከሰሞነ ሕማማት ጋር በተገናኘ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። ስለዚህ ያ ዘመን የ5500 ዘመን ይህንን የምናስታውስበት ወይም ይህንን እንደሚመስል የምንናገርበት የምናውጅበት ወቅት ነው ማለት ነው። በዚህ ጊዜ ሰላምታ የለም። በሰሞነ ሕማማት ውስጥ ማለት ነው በ5500 ዘመን በሚታሰብበት ጊዜ ሰላምታ የለም። ሰላምታ ማለት እጅ በመጨባበጥና በመተቃቀፍ ማለት ነው። በቃላችን ሰላም እንባባላለን። በመተቃቀፍና እጅ በመጨባበጥ ግን ሰላምታ የለም፣ በርቀት ካልሆነ በስተቀር ማለት ነው። ለምን? አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢያት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በስተት ከተደረገ ያንን በዓሉን ላለማሰብ እንደተደረገና ኃጢያት እንደተሰራ ሊቆጠር አይችልም። ግን ምንድነው ምክንያቱ ብለን ስንጠይቅ የይሁዳን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የመስጠቱን ሁኔታ እንድናስታውስ ወይም የዛ መታሰቢያ ነው። ለይሁዳ የተደረገ መታሰቢያ አይደለም። እሱ መታሰቢያ የለውም ኃጢአት ስለሆነ ማለት ነው ጌታን አሳልፎ ስለሰጠ። በመዝሙረ ዳዊት ላይም ተጽፎ እንደምናገኘው ወይም በመዝሙረ ዳዊት ላይ እንደምናነበው መታሰቢያ የለውም እሱ። ነገር ግን የሰራው ስራ ወይም ያደረገው ድርጊት ምእመናን ቆም ብለው ራሳቸውን እንዲያስቡና አሳልፎ ስለመስጠት እንዲማሩ ወይም እንዲያስቡ የምታደርግበት መንገድ ነው ማለት ነው። በዚህ በመጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቀቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ይሁዳ ለአይሁድ ማለት ነው ስለ ክርስቶስ አሳልፎ እንደሚሰጠው ምልክት ሰጥቷቸው ነበር። ወጥቶም ወዲያውኑ ወደ እርሱ ቀረበና ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት። የሳመውና መምህር ሆይ ያለው ሰላምታ የሰጠው ለምልክት ነው። ስስመው እሱን ያዙት። ምክንያቱም ከዮሐንስ ጋር ስለሚመሳሰልና አንድም ደግሞ በምትሃት አልፏቸው አምልጧቸው እንዳይሄድ ነክቶ ወይም ስሞ ጠቁሞ አሳልፎ ይሰጣቸዋል ማለት ነው። ስለዚህ ዛሬም የምትሳሳሙ ሰዎች በእርግጥ
ወዳጃችሁ ነው ወይ ያ የምትስሙት? አሳልፋችሁ ልትሰጡት አላሰባችሁም ወይ? አንደበታችሁ የሚናገረውና ልባችሁ የሚያስበው ትክክል ነው ወይ? ስለዚህ የእውነት የወንድማማቾች ፍቅር በመካከላችሁ አለ ወይ? ከሰላምታ ባለፈ በዚህ ጊዜ ሰላምታ የለም። ሰላምታ የለም ስንል እጅ በመጨባበጥና በመሳሳም ማለት ነው። በርቀትና በድምጽ ግን ሰላምታ አለ። አንዳንድ ሰዎች በዚህ በሰሞነ ሕማማት ድንገት ሰዎች መጥተው ሲያቅፉን ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨበጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። ይሄ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ ኃጢአት አይቆጠርም። ትልቁ ጉዳይ ግን ይሁዳን ለማሰብ የተደረገ ነው። ይሁዳ መታሰቢያ ያለው ማለት ግን አይደለም። ይሁዳ የሰራው ይሁዳ የፈጸመውን ድርጊት አሳልፎ የመስጠትን ሁኔታ ቆም ብለን ከሰላምታችን እንድንለየውና ከሰላምታችን እንድናወጣው ቤተክርስቲያናችን የሰራችው ስርዓት ነው ማለት ነው። ለምሳሌ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ ስናነብ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ለአይሁድ ክርስቶስን አሳልፎ ለመስጠት ይሁዳ ምልክት ሰጥቷቸው ነበር። ምን ማለት ነው? የምስመው እሱ ነው፣ ያዙት ብሏቸው ነበር ማለት ነው። ወዲያውኑ ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነሱም እጃቸውን በእርሱ ላይ ጭነው ያዙት ይላል። ስለዚህ ዛሬም ቤተክርስቲያናችን የምትስሙት ሰው አሳልፋችሁት እንደማትሰጡት ምን ያህል እርግጠኛ ናችሁ? በልባችሁና በወዳችሁ ሌላ ነገር እያሰባችሁ ነው ወይ የምትስሙት? አንዳንድ ጊዜ ሰዎች እያነሱን ድንገት ስንደርስ እድሜ ረጅም ነው ስናነሳ መጣ ይሉናል። የሚያነሱን ግን በሐሜት ሊሆን ይችላል። ስለዚህ ከዚህ ድርጊታችሁ ታቀቡ። ሰላምታ ብቻ መስጠት ሳይሆን ሰላምታችሁን አሳልፎ ከመስጠት ወይም ከክፋት ወይም ከጥላቻ ለዩት ብላ ቤተክርስቲያናችን ታሳስበናለች ማለት ነው። በዚህ ጊዜ ቤተክርስቲያን አንሳለምም። ቤተክርስቲያን መሳለም ማለት አማትበን የተቀደሰውን የተባረከውን በሜሮን የከበረውን ማለት ነው ግንቡን ስመን ነው የምንገባው ወይም ደግሞ ተሳልመን ነው የምንገባው። በዚህ ጊዜ ግን ዝም ብለን ነው እጅ የምንነሳው እንጂ አናማትብም፣ አንሳለምም። በዚህ ጊዜ ማለትም በሰሞነ ሕማማት ማለት ነው በመስቀል ምልክት ከላይ ወደ ታች ከግራ ወደ ቀኝ እና መሃል ላይ የምንጨርሰው በመስቀል ምልክት አድርገን መሳለም የለም። ነገር ግን በቃላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን መንፈሳዊ ስራችንንም ሌሎቹን ነገሮች መጀመር እንችላለን። በቤተክርስቲያናው ምንባባት ሲነበቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ይጀመራል። በጣታችን የመስቀል ምልክት አድርገን አናማትብም እንጂ በቃላችን ግን ስመ ሥላሴን መጥራት ይቻላል ማለት ነው። አንዳንድ ቦታ በተለይ በገጠር በባዶ እግር የሚሄዱ ሰዎች አሉ። በባዶ እግራቸው የሚሄዱት ከዚህ በፊት በጫማ ይሄዱ የነበሩ ሰዎች በሰሞነ ሕማማት ግን ጫማቸውን ትተው በባዶ እግራቸው ይሄዳሉ። ይሄም ሳምንቱን ሙሉ የክርስቶስን መከራ ለማሰብ የሚያደርጉት ድርጊት ነው ማለት ነው። የ5500 ዘመን ማለትም ዓመተ ፍዳ ዓመተ ኩነኔ የጨለማ ዘመን ነበር። በዛ ዘመን ቤተክርስቲያን ያንን ዘመን ለማስታወስ ጥቁር ትለብሳለች፣ ጥቁር መጋረጃ ይጋረዳል፣ ጥቁር ካባ ይለበሳል። ጥቁር ካባ ጥቁር ልብስ ከሌላቸው እንኳን ልኡካኑ ያላቸውን የሰርክ ልብስ ገልብጠው እንዲለብሱት ሥርዓተ ቤተክርስቲያን ያዛል ማለት ነው። መከራውን ለማስታወስ ነው። በዚህም ካህኑ መስቀል አያሳልምም፣ በግሉ ማለት ነው። መስቀል አያሳልምም። መስቀል ሲያሳልም ቢገኝ እንደሚቀጣ የቤተክርስቲያን ሥርዓት ያዛል። በዚህ ጊዜ መልካ መልክ ወይም የመልክ ጸሎት አይጸለይም፣ አይደገምም፣ አይታደልም። ለምንድነው መልክ የማይጸለየው? እንግዲህ ለምሳሌ መልካ ኢየሱስ ላይ ሰላም ለገጽከ ሰላም ለአይንትከ ብለን ስለ አይኑ፣ ስለ ገጹ፣ ስለ እግሩ፣ ስለ ጥፍሩ ሁሉ እናመሰግናለን እየጠቀስን። በዚህ ወቅት ግን መልክና ደምግባት የሉትም ይላል፣ በመከራው ምክንያት ማለት ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም ይላል። ስለዚህ መልክ የለውም፣ በመከራው ብዛት መልኩ ተሸፍኗል፣ በመከራ ውስጥ ነው ያለው እና ምን መልክ አለና ነው መልክ ምንደግመው ሲሉ ሊቃውንቱ መልክ አይደገምም ማለት ነው። መልካ መልኮችን የመልክ ጸሎቶች አይጸለዩም፣ ስብዓትም አይባልም። በአደባባይ በማዕድ ጊዜ
ስብሐት ለአብ ተብሎ ጸሎት አይጸለይም። ምክንያቱም በስብሐት ውስጥ አንድ የምንጸልየው ጸሎት ስላለ ነው። በስብሐት ውስጥ ማለት ነው። ወለዘዋበነ ሥጋሁ ቅዱሰ ወደሙ ክቡረ ሥጋውንና ቅዱስ ሥጋውንና ክቡር ደሙን ስለሰጠን ብለን እናመሰግናለን። በዚህ በሰሙነ ሕማማት ደግሞ ይሄ ስለሌለ ማለት ነው። ግን በንባብ ለብቻችን በምንጸልየው ጸሎት ግን መጸለይ እንችላለን። በዚህ ወቅት እነዚህን ነገሮች በሙሉ ያደረግን ያን 5500 ዘመንን እናስባለን ማለት ነው። እዛ ዘመን ውስጥ መኖራችንን ያን ዘመን ስናስብ የተደረገልንን ነገር ዋጋ እንሰጠዋለን። ስለተደረገልን ነገር እግዚአብሔርን አብዝተን እናመሰግናለን ማለት ነው። ሁለተኛው ትራያንግል ላይ ወይም የትራያንግሉ ጫፍ ላይ ደግሞ የምናስቀምጠው እንደነገርኳችሁ የክርስቶስን መከራ መስቀል ሕማሙን ሞቱን ነው ብለናል። ስለዚህ በሁለተኛ ደረጃ ደግሞ በዚህ በሰሙነ ሕማማት የክርስቶስ መከራ መስቀል ይታሰባል ማለት ነው። መከሰሱ፣ መሰደቡ፣ መያዙ፣ መገረፉ፣ መታሰሩ፣ በአይሁድ ፊት መናቁ፣ በዘንግ መመታቱ፣ ምራቅ መቀበሉ፣ መስቀል መሸከሙ፣ መሰቀሉ፣ መራራ መጠጣቱ እና ሞቱ እነዚህ በሙሉ ይታሰባሉ። በጥቅሉ ቤተክርስቲያናችን 13ቱ ሕማማተ መስቀል ብላ የምትጠራቸዋሉ ማለት ነው። እነዚህ ለምሳሌ አንደኛ መያዙ፣ ሁለተኛ እግሩና እጁን መታሰሩ፣ ሶስተኛ ፊቱን መጸፋቱ ወይም በጥፊ መመታቱ፣ አራተኛ ከልብስ መራቆቱ፣ አምስተኛ አክሊለ ሶክ መድፋቱ፣ ስድስተኛ ራሱን በዘንግ መመታቱ፣ ሰባተኛ መስቀል መሸከሙ፣ ስምንተኛ ድካሙ፣ ዘጠነኛ መውደቅ መነሳቱ፣ አስረኛ ሐሞት ወይም መጻጻ መቅመሱ ወይም መጠጣቱ መጎንጨቱ እና 11ኛ ስቅለቱ፣ 12ኛ ጽማማይ ተጠማው ብሎ ተናግሯል መጠማቱ ከ13ቱ ሕማማተ መስቀል አንዱ ነው። 13ኛውና የመጨረሻው ሞቱ ነው። እነዚህ ነገሮች በሙሉ በሰሙነ ሕማማት ጸሎት በተለይ በግብረ ሕማሙ ላይ ማለት ነው በተጻፈው መጽሐፉ ላይ በሙሉ እየተነሱ ይጸልያሉ ማለት ነው። በዚህ ዕለት ወይም በዚህ ሳምንት ዝማሬው፣ ምንባቡ፣ ጸሎቱ ሁሉ ይህንን የሚገልጥ ይህንን የሚያነሳ ነው። ስግደቱም ይህንን መከራውን፣ ሕማሙን፣ መውደቁን፣ መነሳቱን የሚያነሳና የሚገልጥ ነው ማለት ነው። ሌላው በሕማማት ሰሞን የምንሰማቸው ባዕድ የሆኑ ቃላት አሉ። ከዚህ በፊት አንዳንዶቹ ይባላሉ፣ ግን በጥልቀት የማይባሉ በሕማማት ብቻ የምንሰማቸው አዳዲስ ወይም ባዕድ የሆኑ ቃላት አሉ። እነዚህን ቃላቶች እንመለከታለን። ከአፍታ ቆይታ በኋላ እንመለሳለን። በጣም ጥሩ። ባዕድ የሆኑ ቃላት ለምሳሌ አንደኛ ኪርያላይሶን እንላለን። በልምድ ኪርያላይሶን ነው የምንለው። ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት የተዋሃዱበት አንድ ቃል ነው። ኪሪያ ማለት እግዝእትነ ማለት ነው። ኪሪዬ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው። እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪዬ ኤሌይሶን ተብሎ ነው የሚጠራው። ኪሪዬ ኤሌይሶን ማለት ማረን፣ ይቅር በለን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ቃል ናይናን የሚል ቃል አለ። ናይናን የቅብጥ ወይም የኮፕት ቋንቋ ነው። ናይናን ማለት ማረን ወይም መሐረነ ማለት ነው በግዕዙ ማለት ነው። ሶስተኛው እምኖዲ የሚል ቃል ነው። እምኖዲ ማለት የቅብጥ ወይም የኮፕት ቋንቋ ነው። የግብጽ ቤተክርስቲያን የምትጠቀምበት የመጀመሪያው ልክ እንደኛ የግዕዝ ቋንቋ ማለት ነው። እምኖዲ ማለት አምላክ ማለት ነው። እምኖዲ ናይን ኪሪኤ ኤሌይሶን እንላለን። ይሄ ማለት ምን ማለት ነው? አቤቱ አምላክ ማረን ማለት ነው ማለት ነው። አራተኛው ታኦስ ነው። ታኦስ የግሪክ ቃል ነው። ታኦስ ማለት ጌታ አምላክ ወይም ጌታ የሆነ አምላክ ማለት ነው። ይህንንም አንድ አድርገን ከላይኞቹ ጋር ታኦስ ናይናን ኪሪዬ ኤሌይሶን እንላለን። ይሄ ማለት በአንድነት ጌታ አምላክ ማረን፣ አቤቱ ማረን ማለት ነው። ይህን እያልን ነው በሰሙነ ሕማማት የምንሰግደው ማለት ነው። በተለይ ዓርብ ዕለት። አምስተኛ ማስያስ የሚል ቃል ነው። ማስያስ ማለት የዕብራይስጥ ወይም
ከዕብራይስጥ የተገኘ ቃል ሲሆን መሲህ ማለት ነው። ስድስተኛው ትስቡጣ የሚል ቃል ነው። ትስቡጣ ዴስፓታ ከሚለው ከግሪክ ቃል የወጣ ሲሆን ደግ ገዢ ማለት ነው። ይህንንም አንድ ላይ አድርገን ከመጀመሪያዎቹ ቃላቶች ጋር አዋህደን ስንጸልይ ትስቡጣ ናይናን ኪሬኤ ኤሌይሶን እንላለን። ደግ ገዢ ሆይ አቤቱ ማረን ማለት ነው። ሰባተኛ በተለይ በዕለተ ዓርብ ካህናቱ የስቅለቱን ዜማ እየተናገሩ እና ደግሞ ተሸፋፍነው የፀሐይን መጨለም የከዋክብትን መርገፍ በምሳሌ ለመግለጽ ማለት ነው እየተቀባበሉ የሚሉት ጸሎት ነው። ሰባተኛው አምኒስቲቲ ሙኪሪያቱ አንቲ ፋሲሊያሱ እነዚህን ቃላቶች ይላሉ። ይሄ ማለት የቅብጥ ወይም የኮፕት ቋንቋ ነው። ወደ ግዕዝ ስንቀይረው ተዘከረን እግዚኦ በውስተ መንግሥትከ ማለት ነው። ይሄ በመጽሐፍ ቅዱስ በቀኝ በኩል የተሰቀለው ሽፍታ የጸለየው ጸሎት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እናገኘዋለን። ጌታ ሆይ በመንግሥት በመጣ ጊዜ አስበኝ ማለት ነው። ስምንተኛው አምኒስቲቲ ሙአጊያ አንቲ ፋሲሊያሱ የሚቀየረው ሁለተኛው ቃል ብቻ ነው። የላይኛው ከላይ የተጠቀሰው ቃል የሚቀየረው አንድ ቃል ብቻ ነው። አምኒስቲቲ ሙአጊያ አንቲ ፋሲሊያሱ ይህም የቅብጥ ወይም የኮፕቲክ ቋንቋ ነው። ቅዱስ ሆይ በመንግሥትህ አስበን፣ ቅዱስ ሆይ በመንግሥትህ አስበን ማለት ነው። ዘጠነኛው አምኒስቲቲ ሙዳ ሱጣ አንቲ ፋሲሊያሱ ይህም የቅብጥ ወይም የኮፕት ቋንቋ ነው። ይሄ ማለት ትርጉሙ የሁሉ የበላይ ሆንክ ሆይ በመንግሥትህ አስበን ማለት ነው። እነዚህና ሌሎች ባዕድ የሆኑ ቃላት አሉ። ባዕድ የሆኑ ማለት ከሰሞነ ሕማማት ውጪ ማንጠቀምባቸው መከራውን ሕማሙን ለማሰብ ግን የምንጸልይባቸው ቃላቶች ማለት ነው። እነዚህን ትርጉሙን አውቆ መጸለይ ያስፈልጋል። አንዳንድ አብያተ ክርስቲያናት ላይ እንደውም ቃላቱን ከነ ትርጉሙ በሰንበት ትምህርት ቤቱ ወጣቶች እየተዘጋጀ ምዕመናን በሚያዩት ቦታ ተለጥፎ እንዲጸልዩበት ይደረጋል። ይሄ ጥሩ ተግባር ነው፣ መበረታታት ያለበት ነው። ሰው እያነበበ እያወቀ መጸለይ ስላለበት ማለት ነው። ሶስተኛው ወደ ትሪያንግሉ ልመልሳችሁና ሶስተኛው ማዕዘን ላይ ደግሞ የምናገኘው የኛን ኃጢአትና በደል ነው። ተመልከቱ፣ በሰሞነ ሕማማት እነዚህ ሶስት ነገሮች ነው የምናደርገው። የ5500 ዘመን መታሰቢያ ነው። የክርስቶስ ሕማምና መከራ የሚታሰብበት ነው። የኛን ኃጢአትና በደል ደግሞ የምናስብበት ነው። በዚህ ወቅት በደልን ኃጢአትን እያሰቡ ማልቀስ ያስፈልጋል። ምክንያቱም እኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል ተሰቅሏል። ትክክል ነው። ግን ተሰቀለብን፣ መከራ ተቀበለብን እያልን ልክ እንደ አንድ ፍጡር ሎቱ ስብዓት እንዳጣነው አካል አድርገን አይደለም የምናዝነው። ሰዎች እንደዛ ይመስላቸዋል። ሞተ ብለን የምናዝን ወይም ለቅሶ የተቀመጠን የሚመስላቸው ሰዎች አሉ። ይህ ከንቱ ሀሳብ ነው። የራሳችንን በደልና ኃጢአት የምናስብበት ነው። እንደውም ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደሚሰቀልበት ቦታ ሲሄድ ሙሾ የሚያወጡ የኢየሩሳሌም ቆነጃጅቶች ነበሩ። ደረታቸውን እየደቁ ፊታቸውን እየነጩ እያለቀሱ ስለ ክርስቶስ እንደዛ መሆን ማለት ነው በጣም በኃይለኛው እያዘኑ የነበሩ ሴቶች ነበሩ። ለምን ነበር ያዘኑት? እንዴት ነበር ያዘኑት? ራሱ ክርስቶስ ይነግረናል። በዚህ በሉቃስ ወንጌል ምዕራፍ 23 ከቁጥር 27 እስከ 29 ተጽፎ እናነበዋለን። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት ይላል። ልብ አድርጎ ዋይ ዋይ እያሉ ሙሾ እያወጡ ብዙ ሴቶች ብዙ ሕዝብ ተከተለው ይላል። ኢየሱስ ግን ወደ እነሱ ዞር ብሎ እንዲህ አላቸው፣ እናንት የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚባልበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። ይኸው ለእኔ አታልቅሱልኝ። የሚለቀስለት አምላክ አይደለም አምላካችን፣ ወይም ለቅሶ የምንቀመጥለት አምላክ አይደለም። በሱ ወደዚህ ምድር መምጣትና በሱ መሞት በሱ መከራ መቀበል የኛ ኃጢአት ተደምስሶልናል፣ የኛ በደል ተደምስሶልናል፣ የኛ ድካም ተወግዶልናል። እሱን እያሰብን ቸርነቱን እያሰብን የኛን ኃጢአት እያሰብን የምናለቅስበት ወቅት ነው ማለት ነው። ጸሎቱ በሙሉ ቅድም በነገርኳችሁ ባዕድ የሆኑ ቃላቶችንም ስንተረጎም ባየነው መሰረት
ማረን፣ ይቅር በለን፣ ራራልን፣ እዘንልን የሚል ነው ጸሎቱ በሙሉ ማለት ነው። ስለዚህ የራስን ኃጢአት እያሰቡ ምህረትን ቸርነትን እየለመኑ የሚቆዩበት ሳምንት ነው ማለት ነው። ለክርስቶስ ለማልቀስ የምንሰበሰብበት ሳምንት አይደለም ማለት ነው። ስለዚህ እነዚህ ሶስቱ የሚታሰቡበት ሳምንት ነው ሰሞነ ሕማማት። ሌላው ሕማማቱ የሚታሰብባቸው ዕለታት ስንት ናቸው? ቁጥራቸው ስንት ነው? በአቆጣጠር አንዳንድ ጊዜ ግጭቶች አሉ፣ ግን እንደ ቤተክርስቲያናችን ስርዓት ሲቆጠሩ 6 ናቸው። ሰሞነ ሕማማት 6 ናቸው። ከሆሳና ጠዋት ከቅዳሴ በኋላና ከፍትሐት ጸሎት በኋላ እስከ አርብ ማታ ድረስ ያሉት እነዚህ 6 ቀናት ናቸው። 6 የሚሞሉት ከሆሳና ጀምረን ስንቆጥር ስለሆነ ነው። ከሰኞ ጀምረን አይደለም መቁጠር ያለብን። 6 ደግሞ ያለ ምክንያት አይደለም፣ መነሻ አለው። ይሄ 6ቱ አብርሃም ልጁ ይስሐቅን ለመሰዋት ሲጓዝና ሲመለስ የፈጀበት ዕለት ነው። የአብርሃምና የይስሐቅ ጉዞ ደግሞ የክርስቶስ መስቀል ተሸክሞ ወደ ቀራንዮ የሚሄድ ጉዞ ስለሆነ 6ቱ ቀን 6ቱን ሰሞነ ሕማማት የምናስብበት ይሆናል ማለት ነው። አብርሃም ልጁን ይስሐቅን ወደ ተራራው ይዞ ሲሄድ 3 ቀን፣ ከተራራው ሲመለስ ደግሞ 3 ቀን፣ በጥቅሉ 6 ቀን ፈጅቶበታል። የአብርሃምና የይስሐቅ ጉዞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደ ቀራንዮ ያደረገው ጉዞ ነው። እያንዳንዱን ላሳያችሁ። ለምሳሌ አብርሃም የእግዚአብሔር አብ ምሳሌ ነው። መጽሐፍ ቅዱስ እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። አብ አንድያ ልጁን ይሰጣል። አብርሃምም አንድያ ልጁን ይስሐቅን ነው ለእግዚአብሔር ለመስጠት ወደዛ ተራራ ሄዶ ማለት ነው። ስለዚህ አብርሃም አብን ይመስለዋል። ሁለተኛ ይስሐቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ለዛ ቅጽበት ማለት ነው፣ የወልድ ምሳሌ ነው። መጽሐፍ ቅዱስ እንደዚህ ይላል። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ በምስሉም እንደ ሰው ተገኝቶ ክርስቶስን ነው የሰውን ሥጋ ለብሶ ሰው ሆኖ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ይስሐቅስ ለአባቱ ለሞት የታዘዘ ሆነ። መስዋዕቱ የታለ ሲለው እግዚአብሔር ያዘጋጀዋል ነው ያለው። አንተነ ሲለው የምትጠቀምበት እንጂ የምትጎዳበት አይደለም። መስዋዕቱ አንተነ ሲለው አባቴ ሆይ የእግዚአብሔርን ፈቃድ ፈጽም፣ ነገር ግን የእግዚአብሔርን ፈቃድ በፍቅሬ ምክንያት ላለመፈጸም ጥረት እንዳታደርግ ወይም እንዳትሰናከል በፊት ለፊት ሳይሆን በጀርባዬ ደፍተህ ረዳኝ እስከሚል ድረስ የአባቱን ፈቃድ ፈጽሟል ማለት ነው። ስለዚህ በምስሉም እንደ ሰው ተገኝቶ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ እንዳለ ይስሐቅም ለአባቱ ታዟል ማለት ነው። ስለዚህ ይስሐቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ተራራው የቀራንዮ ምሳሌ ነው። አብርሃም ልጁን የሰዋበት ተራራ ወይም ሊሰዋ የወሰደበት ተራራ የቀራንዮ ምሳሌ ነው። በኦሪት ዘፍጥረት ምዕራፍ 22 ቁጥር 2 ላይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በሞሪያም ተራራ ማለት ነው በዚያ መስዋዕት አድርገህ ሰዋው ብሎታል። በተራራው ላይ ማለት ነው። ጌታችንም በቀራንዮ ተራራ ላይ በቀራንዮ ኮረብታ ላይ ነው የተሰቀለው። በሉቃስ ወንጌል ምዕራፍ 23 ቁጥር 33 ላይ ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ማንን? ክርስቶስን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉት ይላል። ስለዚህ ተራራው የቀራንዮ ምሳሌ ነው። ይስሐቅ የተሸከመው የመስዋዕት እንጨት መስዋዕቱ የሚቀርብበትን እንጨት ይስሐቅ ተሸክሞ ነው ሄደው። ይሄ ደግሞ የምን ምሳሌ ነው? ክርስቶስ የተሸከመው የሚሰቀልበት መስቀል። ይስሐቅ የሚሰዋበትን እንጨት ነው ተሸክሞ ሄደው። ክርስቶስም የሚሰቀልበትን መስቀል ነው ተሸክሞ ሄደው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 6 ላይ አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው ይላል። የሚገርም ነው። በጣም የሚገርም ምሳሌ ነው። እንግዲህ ኦሪት ጥላ ናት የምንለው ለዚህ ነው። ይሄ የተጨበጠ ምሳሌ ልክ በአዲስ ኪዳን እንዳለ አድርጎ ነው የሚናገረው። አብርሃም ለልጁ ለይስሐቅ የሚሰዋበትን መስዋዕቱ የሚቀርብበትን እንጨት እንዳሸከመው አይሁድም ክርስቶስ የሚሰቀልበትን መስቀል አሸክመውታል ማለት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 17 ላይ ኢየሱስንም ይዘውት ወሰዱት፣ መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። መስቀሉን ተሸክሞ ይስሐቅ ደግሞ እንጨቱን ተሸክሞ ማለት ነው። ስለዚህ ምሳሌነቱ በጣም የሚገርም ነው። ሌላው አብርሃም እና ይስሐቅ ወደ ተራራው ሲጓዙ የወሰደባቸው ቀን
የሰሞነ ሕማማት ወይም የሕማማቱ ሰሞን ቀናቶች ምሳሌ ናቸው። አብርሃም ይስሐቅን ወደ ተራራው ሲወስደው 3 ቀን ፈጅቶበታል። ሲመለስ 3 ቀን በድምሩ 6 ቀን ፈጅቶበታል። ይህንንም መጽሐፍ ቅዱስ ይነግረናል። እዛው ኦሪት ዘፍጥረት ምዕራፍ 22 ላይ አብርሃምም በማለዳ ተነስቶ አህያውን ጫነ፣ 2 ሎሌዎችንና ልጁን ይስሐቅን ከእርሱ ጋርም ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በ3ኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየው ይላል። ከተራራው ስር ደረሰ። በ3ኛው ቀን አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። መስዋዕቱን አቅርቦ እንደሚመለስ በምስጢር ነገራቸው ማለት ነው። ስለዚህ ይሄ ሁሉ ምሳሌ ነው እና 6 ቀን የሚያመጡት የአብርሃምና የይስሐቅን የደርሶ መልስ ጉዞ 6 ቀን አምጥተው፣ ምክንያቱም ምሳሌነቱ የአብርሃምና የይስሐቅ ጉዞ የክርስቶስ የቀራንዮ ጉዞ ስለሆነ ሕማማቱን 6 ቀን እንዲሆን አድርገው አስቀምጠውታል ማለት ነው፣ ከቅዳም ሲውር ውጪ ማለት ነው። ሌላው አርብ ከስግደት በኋላ በወይራ ቅጠል ጀርባችንን ካህናቱ ቸብ ቸብ ያደርጉናል እና ስግደት ይሰጡናል። ይሄ ለምንድን ነው? 2 አይነት አመለካከቶች ስላሉ እነዚህን አጥርቶ መሄድ ያስፈልጋል። ይሄ ከክርስቶስ ሕማም እና መከራ ወይም ግርፋት ለመሳተፋችን ምሳሌ ነው። በነገራችን ላይ በዚህ ቀን በሕማማቱ ሰሞን የሰራነውን ኃጢአት በሙሉ ለካህኑ እየተናገርን ይፍቱኝ የምንልበት አይደለም። ምክንያቱም ጸሎተ ፍትሐት የለም፣ ገና ነው። በነገራችን ላይ በሕማማቱ ውስጥ የሰራነውን ኃጢአቷን በዛ ቅጽበት ማለት ነው፣ ያውም ጎንበስ ብለን ለካህኑ ጀርባችንን ሰጥተን ካህኑ ጀርባችንን እየመታ የትኛውን ኃጢአት ነው ተናግረን የምንጨርሰውስ? እንዲህ አይነት ጸጸትም የለም። ቢኖር ምናልባት ቆራቢዎች ስለሚኖሩ ማለት ነው፣ ያው በትንሣኤ ሥጋው ደሙ ስለሚቀበሉ ከበድ ያለ ነገር ካለ ለብቻው ነው ለካህኑ መንገር ያለብን። ከበድ ያለ ጉዳይ ከቁርባን ሊያስቀረን የሚችል ጉዳይ ካለ ወይም ከቁርባን ላያስቀረን እንደሚችልም ካህኑ መፍታት ስላለበት ጠጋ ብለን መናገር ነው ያለብን እንጂ ይሄ በረከቱን ለማግኘት ነው። በእርግጥ በሕማማት ውስጥ ያደረግናቸው የተለያዩ ነገሮች ሊኖሩ ይችላሉ። ስንሰግድ፣ ስንጾም፣ በቤተክርስቲያን በጸሎት መሰንበት ስላለብን አእምሯችን ተሰብስቦ መቆየት ስላለብን ብዙም የሚያጋልጡ ነገሮች የሉ። ችግሩ ግን ሰዎች በሕማማቱ ወደ ቤተክርስቲያን አይመጡም፣ የስግደት ዕለት ብቻ ይመጣሉ። ስለዚህ በሕማማት የሰሩት ኃጢአት በሙሉ በስግደት ዕለት የሚሰረይላቸው ይመስላቸዋል። በዛ ጀርባቸውን ቸብ ቸብ በተደረጉት ሥጋው ደሙ ለመቀበል የሚበቁ የሚመስላቸው ሰዎች አሉ። በጭራሽ እንዲህ አይነት ስርዓት በቤተክርስቲያናችን የለም። ይህ አይደለም። ሁሉም ሰው ንስሐ ውስጥ እንዳለ ነው የሚጠበቀው፣ በሰሞነ ሕማማት ማለት ነው። እሁድ ስለሚቀበል ከበድ ያለ ጉዳይ ካለ ለካህኑ መንገር እንደሚጠበቅበት ስርዓተ ቤተክርስቲያን ያዛል። ያለያ ግን ንስሐ ሳይገባ በወይራ ቅጠል ብቻ ዓርብ ዕለት ብቻ መጥቶ ማለት ነው የሚሰረይ ወይም ጀርባውን ቸብ ቸብ ስለተደረገ የሚፋቃ ኃጢአት በቤተክርስቲያናችን አስተምሮ የለም። ጥንቃቄ ልናደርግ ይገባል ማለት ነው። ካህኑ በወይራ ቅጠል ቸብ ቸብ የሚያደርገን እና ስግደቱን የሚሰጠን እንደ አቅማችን ነው። ስንሰግድን የሰነበት ነው ከሰኞ ጀምሮ በሕማማት ማለት ነው። ዓርብንም ከሌሊቱ ጀምሮ ስንሰግድን የሰነበት ነው። በነገራችን ላይ ከዚህ በፊት በሰራኑ ቪዲዮ ላይ በዚህ በሰሞነ ሕማማት በዓል የሚባል የለም ብለናል። 21ም ቢሆን 29ም ቢሆን ዝም ብሎ መስገድ ነው። ምክንያቱም እነዛ በዓላት በኦሪቱ ውስጥ ስለሌሉ ቅድም ስንነጋገር የነበረው ኦሪቱ ውስጥ ነን ያለነው ተብሎ ነው የሚገመተው። ቤተክርስቲያን ቅዳሴ ዘግታለች። ስለዚህ የሚከበር በዓል የላትም። ስለዚህ ሁሉንም በስግደት ዓርብ ራሱ ዕለተ ዓርብ ማለት ነው 29 ላይ ቢውል ዕለተ ዓርብ 21 ላይ ቢውል እየተሰገደ ነው በዓሉ የሚከበረው። ስለዚህ ሲሰጡን ስግደቱን ስንሰግድ ስለቆየን ከ7 ጀምረው በሱባኤ ስለሚቆጠር ማለት ነው 7 ሊሰጡን ይችላሉ፣ 14 ሊሰጡን ይችላሉ፣ 21 ሊሰጡን ይችላሉ፣ 41 ሊሰጡን ይችላሉ። አቅማችንን ድካማችንን አይተው ማለት ነው 2ም 3ም ሊሰጡን ይችላሉ። ይህንን እንቀበላለን። ከተሰጠን ሳናሳንስ ከተሰጠንም ላይ ሳንጨምር፣ ምክንያቱም የካህኑን ቃል በመጠበቅ ስንሰግድ ስለዋልን ያንን ለበረከት ሰግደን ከሰሮተዝ በኋላ ወደ ቤታችን እንሄዳለን ማለት ነው። ሌላው ሕማማትና አክፍሎትን በተመለከተ ነው። አክፍሎት ማለት 2ቱን ወይም 3ቱን ቀን አንድ ላይ ደምሮ መጾም ማለት ነው። ማክፈል ማለት በነገራችን ላይ ይህንን የአክፍሎት አጿጿም 2-3 ሌሊቶችን አንድ ላይ የደመሩ መጾም ማለት ነው
ከዚህ ከሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ጀምሮ እስከሚነሳበት ያለውን ሴቶቹ እመቤታችንን ጨምሮ እንደጀመሩት የመጽሐፍ ቅዱስ ታሪክ ይነግረናል። ከዛ በኋላም ገዳማውያን ማለት ነው በተለይ ቅዱሳን ወደ ብቃት ሲሄዱ 2 ቀን ይቆያሉ፣ አንድ ጥቂት ነገር ይቀምሳሉ፣ እንደገና 5 ቀን ይቆያሉ፣ ጥቂት ነገር ይቀምሳሉ፣ 7 14 እያደረጉት ወደ አለመብላቱ የሚጠጉበት ሁኔታ አለ። በሰሞነ ሕማማት ግን ቅዱስ ሥጋውን ክቡር ደሙን ለመቀበል አክፍሎትን 2 አይነት የአክፍሎት ስርዓቶች ወይም ቀኖች እንዳሉ ማስቀመጥ ወዳሉ። ይህንን የጀመሩት ሴቶቹ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ጊዜ ጀምሮ መጨረሻውን ሳንመለከት እህል አንቀምስም ብለው እነ ማርያም መቅደላዊት ራሷን እመቤታችን ቅድስት ድንግል ማርያምን ጨምሮ ይጾሙ ነበር። የዛ ምሳሌ ነው። እንደ አቅማችን ማክፈል ያስፈልጋል። አንዳንዶች በጣም የበረቱ ከሐሙስ ይጀምራሉ። ሐሙስ ጸሎተ ሐሙስ ማታ ላይ ጥቂት ነገር ይቀምሳሉ። ከዛ በኋላ ያድራሉ። በዛ አርብንም ይውላሉ፣ ቅዳሜንም ውለው ሌሊት ቅዱስ ሥጋውን ክቡር ደሙን ተቀብለው ያከፍላሉ ማለት ነው። ሁለተኛዎቹ ደግሞ አርብ ማታ ሁላችንም ማለት እንችላለን አርብ ማታ እንቀምሳለን፣ ቅዳሜ ሙሉ ቀን እንጾማለን፣ ቅዳሴው ሌሊት ስለሆነ ማለት ነው። በዚህ መልኩ እናከፍላለን። እንደ አቅማችን ማክፈል ይጠበቅብናል። ቅዳሜ ግን አይበላም፣ ምክንያቱም በልቶ ማስቀደስ በልቶ መቁረብ ስለማይቻል ማለት ነው። ሌላው ጉልባን ነው። በነገራችን ላይ በቤተ ክርስቲያናችን ጉልባን ስለበላን አንጸድቅም፣ ስላልበላንም አንኮነንም። አሁን የሰሞነ ሕማማትና የፋሲካ ትልቁ ጉዳዩ ቤተ ክርስቲያናችን ጉልባን አይደለም። ሲኖር እንበለዋለን፣ ሳይኖር እንተዋለን። በጉልባን የሚታሰብ ነገር ስላለ ነው። ትልቁ የፋሲካችን በግ ክርስቶስ ነው። ማነጣጠር ያለብን የነፍስ ጉዳይ ላይ ነው። ግን ምእመናን ብዙ ጊዜ ይጠይቃሉ። ይሄንን ልክ እንደ ስርዓት አድርገው የሚያዩትም ሰዎች አሉ። በእርግጥ ይሄ በትውፊት የመጣ ነው። የኛ ኑሮ ከእስራኤላውያን ኑሮ ጋር፣ የኛ ባህል ከእስራኤላውያን ባህል ጋር በብዙ መልኩ ይገናኛል። ስለዚህ ጉልባን ሁላችንም እንደምናውቀው ከተከካ ባቄላ፣ ከስንዴ ወይም ከተፈተገ ገብስ ይዘጋጃል። እንደውም አንዳንዶቹ ንፍሮ አይደለም ጉልባን ከንፍሮ ትንሽ ለየት ይላል። የንፍሮ ገንፎ ነው ይሉታል፣ እንትኑን ለመግለጽ ማለት ነው። ትንሽ የመለድለድ ነገር ስላለው ማለት ነው። ይሄ እስራኤላውያን ከግብጽ ሲወጡ በችኮላ ነበር የወጡት። በችኮላ ሲወጡ ደግሞ ሊጣቸውን ያልቦካውን ያልጋገሩትን እህል ሁሉ ይዘው ወጥተዋል እና በመንገድ ላይ ቂጣ እየጋገሩ ንፍሮ እያነፈሩ ይመገቡ ነበር፣ በችኮላ ስላስወጧቸው ማለት ነው። የዛ ምሳሌ ነው። እኛም አሁን ሽግግር ላይ ያለ ነው። ከዚህ 5500 ዘመን ተፈጽሞ ዓመተ ኩነኔ ዓመተ ፍዳ አልፎ ወደ ሐዲስ ኪዳን የተሸጋገርንበት ላይ ወደ ብርሃን የምንሸጋገርበት ወቅት ላይ ስለሆንን የዛ ምሳሌ አድርገን ልክ እነሱ ከዛ ከግብጽ መውጣታቸውን እያስታወስን እኛም ከኃጢአት ለመውጣት በምሳሌነት የምንጠቀምበት ነው። ሁለተኛው ግን ለቆራቢዎቹ ለስለስ ያለ ምግብ ስለሆነ ለሚያከፍሉ ሰዎች ለስለስ ያለ ምግብ ስለሆነ ተመራጭነት ስላለው ይሄንን ኢትዮጵያውያን አዘጋጅተው ይመገቡታል ማለት ነው። ከዚህ ያለፈ ግን ሌላ ስርዓት የለውም። ልክ እንደ ጽድቅ የሚቆጠር አይደለም ማለት ነው። ሌላውና ብዙ ጊዜ ጥያቄ የሚያነሱት የሰሞነ ሕማማት ቀናት ስያሜዎችን በተመለከተ ነው። የሰሞነ ሕማማት ዕለታት በነገራችን ላይ የጥንት ዕለታቶችን ነው። በሰሞነ ሕማማቱ ሰኞ፣ ማክሰኞ፣ ረቡዕ ስንል የጥንቶቹን ማለት ነው። ስቅለቱን እና ትንሣኤውን ስለሆነ የምናስበው ከመነሳቱና ከመሰቀሉ በፊት ያሉ ሰኞ፣ ማክሰኞ፣ ረቡዕን ማለት ነው። ለምሳሌ የተሰቀለው ጥንተ ስቅለቱ መጋቢት 27 ነው አይደለ? መጋቢት 27 ከተሰቀለ መጋቢት 27 አርብ ሊሰቀል ሰኞ መጋቢት ስንት ነበር ማለት ነው? 23 ነበር ማለት ነው። መጋቢት 23 ሰኞ ነበር። መጋቢት 24 ማክሰኞ ነበር። መጋቢት 25 ረቡዕ ነበር። መጋቢት 26 ሐሙስ ነበር። መጋቢት 27 አርብ ነበር። መጋቢት 28 ቅዳሜ፣ መጋቢት 29 እሁድ ትንሣኤ፣ ጥንተ ትንሣኤ ማለት ነው። ስለዚህ የመጋቢት 23ቷ ሰኞ ምን ነበረች? ያቺ ሰኞ መርገመ በለስ ተብላ ትታወቃለች፣ ወይም አንጽሖተ ቤተ መቅደስ ተብላ ትጠራለች። ቤተ መቅደሱን ያጸዳበት ያነጻበት ቤቴ የጸሎት ቤት ትባላለች ያለበትና በለሷን የረገመባት ዕለት ናት ሰኞ ነው። ይህን የማርቆስ ወንጌል ምዕራፍ 11 የማቴዎስ ወንጌል ምዕራፍ 21 ላይ ገብታችሁ ማንበብ ትችላላችሁ ማለት ነው። ሁለተኛው ማክሰኞ ነው። ማክሰኞ ማለት መጋቢት 24 ቀን አርብ ሊሰቀል ማክሰኞ ምን የተደረገበት ነው? ማክሰኞ የጥያቄ ቀን ትባላለች። ሰኞ ባደረገው ቤቴ የጸሎት ቤት ናት ብሎ
ገበታ የሚሸጡትን ገበታቸውን እንስሶቹን በሙሉ ገልብጦባቸዋል። ጅራፍ ገምዶ እየገረፈ አስወጥቷቸዋል። ስለዚህ ማክሰኞ ዕለት ጥያቄ ጠየቁት ማለት ነው። ይሄንን በምን ስልጣን ታደርጋለህ? ስለዚህ ማክሰኞ የጥያቄ ቀን ትባላለች። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ስታነቡት ታገኙታላችሁ። ሌላው ረጅም ትምህርት ወይም ስብከት ያስተማረበት የሰበከበት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ እንደምናገኘው ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 46፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2፣ የማርቆስ ወንጌል ምዕራፍ 13 ቁጥር 37፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9 እና የሉቃስ ወንጌል ምዕራፍ 21 ቁጥር 38ን ማንበብ ይቻላል። በተጨማሪ ረቡዕ ምክረ አይሁድ ወይም የአይሁድ ምክር የጸናበት ነው። የምክር ቀን ትባላለች። ከሰኞ እስከ ረቡዕ ድረስ ሲመክሩ ቆዩ። ረቡዕ ዕለት ግን ምክራቸው ጸና ማለት ነው። የክርስቶስ እንዲያዝ እንዲሰቀል ወሰኑ ማለት ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 19 እና የማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 5 ስታነቡ ታገኙታላችሁ። ረቡዕ ሌላ የሽቱ ወይም የመዓዛ ቀን ትባላለች። የእንባ ቀንም ትባላለች። በማቴዎስ ወንጌል ምዕራፍ 26 ላይ ታሪኳ ተመዝግቦ የምናገኛት መግደላዊት ማርያም ባለሽቱዋ ማርያም መታ በክርስቶስ ሰውነት ላይ ሽቱ ያርከፈከፈችበትና እግሩን በእንባ ያራሰችበት ዕለት ነው ማለት ነው። ሌላኛው ሐሙስ ነው። ሐሙስ ጸሎተ ሐሙስ ይባላል። የጌቴ ሰማኒውን ይዘን ነው። የዮሐንስ ወንጌል ምዕራፍ 17 ላይ ጌታችን የጸለየበት ተንበርክኮ የጸለየበት ለጸሎት አርአያ ምሳሌ የሆነበት ቀና ብለን እንድንጸልይ አንገታችንን ደፍተን አይናችንን ጨፍነን ሳይሆን ቀና ብለን እንድንጸልይ አብነት የሆነበት በመከራ ጊዜ እንዲህ ብላችሁ ጸልዩ ብሎ ምሳሌ የሆነበት ጸሎት የተጸለየበት ቀን ስለሆነ ጸሎተ ሐሙስ ተብሎ ይጠራል። ስሙን እና ግብሩን አዋህደው አባቶቻችን ሰየመውታል። ሕጽበተ እግር ተብላም ትታወቃለች። የምስጢር ቀን ትባላለች። ቅዱስ ሥጋው ክቡር ደሙን ፈትቶ የሰጣቸው ቅዳሴም የሚቀደሰው ለዚህ ነው፣ በጸሎተ ሐሙስ ማለት ነው። የሐዲስ ኪዳን ሐሙስ ትባላለች። የሐዲስ ኪዳን ስርዓት የተሰራባት ማለት ነው። የኦሪቱን መስዋዕት አሳልፎ ሐዋርያት የተመገቡትንም ከወዳቸው አጥፍቶ ማለት ነው የሐዲስ ኪዳን መስዋዕትን ወይም የሐዲስ ኪዳን ስርዓትን የሰራበት ስለሆነ የሐዲስ ኪዳን ሐሙስ ትባላለች። የነጻነት ሐሙስም ትባላለች። የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ ተመዝግቦ እንደምናነበው ማለት ነው። ሌላው የመጨረሻው አርብ ነው። አርብ ዕለተ ስቅለት፣ ዕለተ ስግደት፣ የስግደት ዕለት፣ የስቅለት ዕለት ጌታ የተሰቀለባት ዕለት ናት። ከዛ ደግሞ የሱን ስቅላትና መከራ ለማስታወስ እየሰገደን እናሳልፍባታለን ማለት ነው። በካላንደርም እንደ ኢትዮጵያውያን ዝግ ስለሆነ ምንም ምክንያት የለንም ቤተክርስቲያን ነው የምናሳልፈው ማለት ነው። ዕለተ ዓርብ ሁለት ገጽታ ነው ያላት። የአንድ ሳንቲም ሁለት ገጽታ። አንድ ሳንቲም ላይ ሁለት ገጽ አለ አይደለም? ከሁለቱ ገጽ አንዱ ቢፋቅ ሳንቲሙ ህጋዊ አይሆንም። ሁለት ገጽ ግን አንድ ሳንቲም። ዕለተ ዓርብም ሁለት ነገር አላት ግን አንድ ዓርብ ነች። አንደኛ የሐዘን እና የመከራ የለቅሶ የእንባ ዕለት ናት። ሁለተኛ ደግሞ የደስታም ዕለት ናት። ለምን? ክርስቶስ ስለተሰቀለ ደስተኞች ነን። ቅዱስ ሥጋውን ክቡር ደሙን ስለሰጠን ደስተኞች ነን። እሱ ስለሞተ ደስተኞች ነን። በሞቱ ነው ህይወታችንን የሰጠን ማለት ነው። በመከራው ነው ድካማችንን ያጠፋልን። ስለዚህ እንደሰትባታለን። እንደገናም ደግሞ ያ ሁሉ መከራ የደረሰበት እኛን ለማዳን በመምጣቱ በእኛ መሆኑን እያሰብን ደግሞ ስለ ኃጢአታችንም ስለደረሰበትን በደል ደግሞ መከራ ደግሞ እያስታወስን እናዝናለን። የለቅሶም ቀናት የደስታም ቀናት ዕለተ ዓርብ ማለት ነው። በመጨረሻም ቅዳም ስዑር ነው። ቅዳም ስዑር ማለት ስዑር የተሻረችው ቅዳሜ ማለት ነው። ቀዳም ማለት የመጀመሪያ፣ ቀዳም ሰንበት ማለት የመጀመሪያዊቷ ሰንበት፣ ቀዳሚት ሰንበት ነው የምንላት። በኦሪት የነበረችው የመጀመሪያው ሰንበት እግዚአብሔር ከሥራ ሁሉ አረፈባት ተብሎ የተነገረው እሁድ መፍጠር ጀመረ፣ ቅዳሜ አረፈ። ቀዳሚት ሰንበት የመጀመሪያዋ ሰንበት ማለት ነው። እቺ ሰንበት በዚህ በአብይ ጾም ባለው የሕማማት ሰሞን ማለት ነው ትሻራለች። የምትሻረው በምንድን ነው? በጾም ነው። በሰንበት መጾም አይቻልም ነበር፣ ግን አሁን በቅዳሜ አክፍሎት ውስጥ ስላለን ቅዳም ስዑር የተባለችው ለዚህ ነው። የተሻረችዋ ቅዳሜ በምን? በጾም የተሻረችዋ ቅዳሜ ማለት ነው። በዕለቱ ነፍሳት ከሲኦል ወጥተዋል። ያ ነፍሳት ከሲኦል መውጣታቸው ይነገራል። ቄጤማ ይታሰርባታል። ራሳችን ላይ ቄጤማ እናስራለን። ካህናት ለምእመናን ቄጤማ ያድላሉ። ይሄ በመጽሐፍ ቅዱስ ተገልጧል። በኦሪት ዘፍጥረት ላይ ከ40 ቀን በኋላ ኖህ የሰራውን የመርከቡን መስኮት ከፈተ፣ ቁራን ሰደደው፣ እርሱም ወጣ፣ ውሃው ከምድር ላይ እስኪጎድል ድረስ ወዲያና ወዲህ ይበር ነበር። ዛሬ የቁራ መልክተኛ የሚባለው ይሄ ነው።
ኖ ቁራውን ላከው ግን አልተመለሰም። ስለዚህ አንዳንድ ጊዜ ተልኮ የማይመለሰው የቁራ መልእክተኛ የሚባለው ከዚህ ቃል የተነሳ ነው። ቁራው አልተመለሰም። ለሁለተኛ ጊዜ ርግብን ውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት ይላል። ርግብ ተመልሳ መጣች፣ እግሯን የምታሳርፍበት ስፍራ አላገኘችምና ወደ እርሱ ተመልሳ መጣች ይላል። ውሃው እንዳልጎደለ አወቀ፣ ወደ መርከቡ አስገባት፣ ወደ ውስጠኛው ክፍል አስገባት። ትንሽ ቆይቶ ደግሞ እጁን ዘርግቶ ተቀበላትና ካስገባት በኋላ ትንሽ ቆይቶ እንደገና ደግሞ ላካት ከ7 ቀን በኋላ ይላል። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከቡ ሰዶ ላካት ይላል። ርግብም በማታው ጊዜ ወደ እርሱ ተመለሰች፣ በአፏ እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃው እንደቀለለ አወቀ ይላል። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 7 እስከ 11። ዛሬ ርግብን የወይራ ዝንጣፊ አሲዞ መሳል የሰላም ምልክት የሆነው ከዚህ የተወሰደ ነው። ይሄ ውሃው ጎድሏል፣ በምድር ላይ የነበረው የንፍር ውሃ ጎድሏል፣ ከዚህ በኋላ ሰላም ነው፣ የጥፋት ውሃ የለም ስትል ያንን የወይራ ዝንጣፊ ይዛ መጣለች ማለት ነው። ቤተክርስቲያንም የኃጢአት ባህር ጎድሏል፣ እነሆ የምስራች ነፍሳት ከሲኦል ወጥተዋል ስትል ቄጤማ ታድለናለች። ቄጤማውን እናስረዋለን፣ ቄጤማውን በእጃችን እንይዘዋለን፣ ቄጤማውን ወደ ቤታችን ይዘን እንገባለን። ቄጤማ ግን በፍጹም መነገጃ መሆን የለበትም። ከቅርብ ጊዜ በኋላ በልማድ አስፋልቱን የሞሉ የጠመጠሙ ሰዎች ከበሮና ቄጤማ ይዘው በየቡና ቤቱ፣ በየግሮሰሪው፣ በየጠጅ ቤቱ የሚገኙ ሰዎች ማየት ጀምረናል። በጣም ያሳዝናል። ይሄ በየአጥቢያችን በተለይ የቤተክርስቲያን አስተዳዳሪዎች፣ የስብከተ ወንጌል ኃላፊዎች፣ የሰንበት ትምህርት ቤት ጉዳዩ የሚመለከታቸው እንደ ሰንበት ትምህርት ቤት ህብረትም በጣም ልንሰራበት የሚገባ ትልቅ ጉዳይ ነው። እነዛ ሰዎች አንደኛ የአጥቢያው ካህናት ከሆኑ እንዲህ አይነት ነገር እንደማይደረግ መናገር አለብን። የአጥቢያው ካህናት ካልሆኑ ደግሞ በአጥቢያው ስም መነገድ የለበትም። ማንም ሰው በቤተክርስቲያናችን ስም እየመጣ በየመንደሩ ይሄ ለእንቁጣጣሽ ከገጠር ከክፍለ ሀገር የሚመጡ በባህላቸው የሚጨፍሩ ሰዎች አሉ፣ በየመጠጥ ቤቱ ማለት ነው፣ ለእንቁጣጣሽ እንደገና ለቡሄ። ልክ እንደዛ አሁንም የቅዳም ስዑር ቄጤማ ተይዞ ከበሮ ተይዞ በየመንደሩ የሚዞርበትና ገንዘብ የሚሰበሰብበት ስርዓት በጭራሽ ይሄ ከቤተክርስቲያናችን ስርዓት አንጻር የሚሄድ አይደለም። መምጣት ላልቻለ ሰው የንስሐ አባቶች በረከቱን እንዳያጣው ወደ ቤቱ ይዘውለት ይሄዳሉ፣ የምስራች ይነግሩታል። ችግር የለውም። ቄጤማ ይዞ ቃጭል እየተመታ በየቤቱ መዞርና ገንዘብ መሰብሰብ ግን በልማድ ይመጣ ነው። ምእመናን እንዲህ አይነቱ ነገር ላይ መተባበር አይጠበቅብንም። በእውነት ለመናገር ማለት ነው። በየመንደሩ የክርስቶስን ታላቅነትና የቤተክርስቲያናችን ክብር አሳንሶ አኮስሶ መታየት የለብንም። ለማኞች መሆን የለብንም። በእርግጥ ትክክል ነው፣ ለስራዎች ገንዘብ ያስፈልጉናል። ግን ለሁሉም ደግሞ ቦታ አለው። ኖህ ርግቧን ላካት። ርግቧን የወይራ ዝንጣፊ ይዛ የመጣችው ወደ መርከቡ ነው። ወደ መርከቡ ይዟት ገባ። የወይራ ዝንጣፊውን ወደ መርከቧ ደግሞ የቤተክርስቲያናችን ምሳሌ ናት። ማጠቃለያ፣ በሰሞነ ሕማማት የቻለ ሰው ውሎውን በቤተክርስቲያን ውስጥ ማድረግ ይጠበቅበታል። ከሰዓቱ አብዛኛውን ጊዜ ወደ ቤተክርስቲያን ቢያደርግ ይመረጣል። ያልቻለ ሰው ደግሞ ባይመቸው በሚመቸው ሰዓት ባለችው ክፍት ቦታ ማለት ነው ወደ ቤተክርስቲያን መጥቶ እየሰገደ እየጸለየ መቆየት ይጠበቅበታል። ይህንንም ያልቻለ ደግሞ ወደ ቤቱ ሲገባ ማታ ከሕማሙ ወይም ከበረከቱ ተሳታፊ እንዲሆን እየጸለየ እየሰገደ ሰዓቱን ጊዜውን ማሳለፍ ይጠበቅበታል። በተለይ ደግሞ ዓርብ ዕለት ሲሆን ሁላችንም ወደ ቤተክርስቲያን መምጣት አለብን። ይሄ አጉል ልማዶች ይኖራሉ። ዓርብ ዕለት ፍራሽ ይዞ መምጣት፣ ስሊፒንግ ባግ ይዞ መምጣት፣ የምንተኛበት ነገር ይዞ መምጣት፣ ቀዝቃዛ ውሃ ይዞ መምጣት በፍጹም ይሄ ክልክል ነው። ለህፃናቱ ካልሆነ በስተቀር ህፃናቱን ትሪት ለማድረግ የተለያየ ነገር ይዘን ልንሄድ እንችላለን። ወደ ቀራኒዮ ክርስቶስ ይዞ የሄደው እኮ ፍራሽ አይደለም። በእውነት ወደ ቀራኒዮ የሄደው እኮ መሰቀያውን ነው፣ መስቀልን ነው። ስለዚህ ለመከራ ተዘጋጅተን ነው መሄድ ያለብን። እንደውም በበረሃ ያሉ አባቶች በስግደት ጊዜ ያሉበት ቦታ ለምለም ከሆነ አፈሩ ለስላሳ ከሆነ መሬቱም ደግሞ ሳር ከሆነ ይሄማ ምኑን መከራው ይሰማናል ብለው ከሌላ ቦታ አሸዋ አምጥተው በትነው አሸዋው ላይ ይሰግዳሉ ይላል። እኛ ደግሞ ቤተክርስቲያኑ ላይ ምንጣፍ አንጥፈን ነው የምንሰግደው። በጣም የሚገርመው ግቢ ውስጥ ማለት ነው። ስለዚህ በተቻለ መጠን መከራውን እያስታወስን አረፍ እያልን ይሄ ልክ ውጪ እንደምናደርገው ወይም ጉዞ ቱር እንደምናደርገው የቅንጦት የምቾት ነገር ይዘን ወደ ቤተክርስቲያን መሄድ አይጠበቅብንም። በአመት አንድ ቀን ብቻ የስግደት ዕለት ምን መጣ ሰዎች አለን።
ይታወቃል። ግን ለስርዓቱ ተገዢ መሆን አለብን። የግዴታ በመከራ ውስጥ ራሳችንን ማሳለፍ ይጠበቅብናል። መልካም የሱባኤ ጊዜ ይሁንላችሁ። እንደተለመደው ይህንን የልማድና ክርስትና መርሃ ግብር ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌላው በማጋራት እስከ መጨረሻው ድረስ በማየት አጋርነታችሁን እንድትገልጡ እንደተለመደው እናሳስባለን። መልካም ጊዜ ይሁንላችሁ። እግዚአብሔር ይስጥልን።